ዛሬ እንግዲህ ብዙ ወንዶችን ስለሚያስጨንቅ አንድ ጥያቄ ላወራችሁ መጥቻለሁ። ሰላም ጤና ይስጥልኝ። ያላችሁት አሚን የባህል ሕክምና ላይ ነው። እኔ አላማየ ነው እባላለሁ። ሳይኮሎጂ ባለሙያና የባህል ሐኪም ነኝ። ብዙ ወንዶችን የሚያስጨንቀው የብልት ሳይዝ ነውና እንደ አጠቃላይ ከዚህ በፊትም በተለያዩ ፕሮግራሞች ይሄንን ርዕስ አንስተነዋል። የብልት ሳይዝ ያን ያህል ኢፌክት አይፈጥርም ግንኙነት ላይ ማለት ነው። አነስተኛ ሳይዝ የሚባሉት በጣም አነስተኛ ሰዎች ላይ የሚታይ ነው። ከዛ ውጪ ግን የብልት አለመቆም ችግር ሲኖር ይሄንን ሁኔታ ሞር ሊያባብሰው ይችላል። ከዛ በተጨማሪም ብዙዎቹ የሚጨነቁበት ጉዳይ ምንድነው? ብልታቸው ኖርማል ሆኖ ሳለ በቂ ሆኖ ሳለ ነገር ግን በቂ ላይሆን ይችላል የሚል ፍራቻ በራሱ ይሄንን ሁኔታ ሞር ያገዝፈዋል፣ ሌላ ስትረስ ውስጥ ይጨምራቸዋል። ፕላስ ቱ ዛት ይሄ ጭንቀት በራሱ ሌላ ሴክሹዋል ፕሮብለም ላይ ሊከታቸው ይችላል ማለት ነው። ነገር ግን በዋናነት የብልት ሳይዝ ወይም የብልት መጠን ግንኙነት ላይ ያን ያህል ችግር አይፈጥርም እንዳጠቃላይ። ዋናው ነገር ፎከስ ማድረግ ያለባቸው ዝግጁ ሆኖ መቆየቱ ላይ እና ጠንካራ ሆኖ መቆም መቻሉ ላይ፣ ከዛ በተጨማሪ ከተቃራኒ ጾታ ጋራ የሚያደርጉትን ሴክሹዋል ሪሌሽን በደንብ ኢንጆይ ማድረግ ላይ ፎከስ ማድረግ አለባቸው። ከዛ በተጨማሪ የተለያዩ አይነት ቴክኒኮችን መጠቀም፣ ሞር ደስተኛ ለመሆን እድሉን መፍጠር፣ እነዛን ሁኔታዎች ቢውልድ ባደረጉ ቁጥር የራስ መተማመናቸው እየጨመረ ይሄዳል። ያ ጥያቄ ሊወገድላቸው ይችላል ማለት ነው።